ሰላም ሰላም እንደምናችሁ። ለማታቆኝ እኔ ነች ዘነብ እባላለሁ። እንኳን አደረሳችሁ። ብዙ ጊዜ የእድገት ውስንነት ላላቸው ቤተሰቦች ይጠቅማል፣ ያንጻል። የአንዲትን ሴት ቀኗን እግዚአብሔር ይመስገን እንድትል ያረጋታል ብዬ የማስበውን አካፍላለሁ። እኔ ራሴ የእድገት ውስንነት ያለው በኦቲዝም ጥላ ስር የሚኖር ልጅ አለኝ። ካሌብ ይባላል። 21 ዓመቱ ነው። እንግዲህ ካሌብ እስካሁን ድረስ ለሚያስፈልገው ነገር በሙሉ የሰው እገዛ ያስፈልገዋል እና ጥቂትም ቢሆን እኔ ያለኝ ልምድ ለሌላ ሰው ቀኑን ያቀልለታል፣ ይጠቅመዋል ብዬ እንግዲህ ልብ ለልብ ያገናኘናል ብዬ የማስበውን አካፍላለሁ። ዛሬ ግን እንኳን አደረሳችሁ ለማለትና በዚህ መጽሐፍ ቅዱሴን ሳጠና በጣም የገረሙኝን በዚህ በትንሣኤ ሰሞን በጌታ በሞቱና በትንሣኤው ጊዜ ምን አይነት ጊዜ እንደነበረ በዛ መሀል የነበሩ ሰዎች እምነታቸው እየተፈተነ፣ ለአንዳንዶቹ የድል ጊዜ ነበር። ጌታን አገኘ ነው፣ ገደል ነው፣ በቃ የጌታ ነገር አለቀለት ያሉ ነበሩ። ግን እንደሱም አልሆነም እና የተለያዩ ለምሳሌ ማርያም መግደላዊት የምትባል ታማኝ ተከታይ ነበረች። እስከ መጨረሻው ድረስ ልቧ አዝኖ እስከ መቃብሩ ድረስ ተከትላ ነበረ እና ሌሎች አጠገቧ ሌሎች ሐዋርያት ባልነበሩ ጊዜ እንኳን የነሱ በጨረሱ ጊዜ እንኳን እሷ እስከ መጨረሻ ቆማ ጌታን ትጠብቀው ነበር። የእሷ ሐዘን ከልቧ ያዘነችበት በደስታ የተመለሰችበት ጊዜ ነበረ። ሌላው ደግሞ የኢየሱስ ክርስቶስ እናት ማርያም ናት። የኢየሱስ ክርስቶስ እናት ማርያም አንድ ልጇን እዛ ጋጣችና ሌላ የሚንከባከባት ልጅ ከደቀ መዛሙርቱ አንዱ ዮሐንስን አገኘች ማለት ነው። ሌላ ደግሞ ከሐዋርያት መካከል ደግሞ ያው የምናውቀው ይሁዳ ነው። ይሁዳ ኢየሱስን አሳልፎ በመስጠት የሚገኘውን ጥቅም አገኛለሁ ብሎ ጥቅሙንም አገኘ። ግን ኢየሱስን በመተው የሚገኘው ጥቅም ግን መጨረሻው ጸጸት ነበረ። ሌላው በጣም ታማኝ ብዙ ስሙ ያልተጠቀሰ ሰው ግን ልክ በችግር ሰዓት ኢየሱስ ክርስቶስ መቃብር በሚያስፈልገው ሰዓት አዲስ መቃብር አዘጋጅቶ እዛ ውስጥ እንዲቀበር ያደረገ በቀብር ስነስርዓት ላይ የተገኘ ዮሴፍ፣ እንደገና ደግሞ ኒቆዲሞስ የሚባሉ ታማኝ ሰዎች ነበሩ እና እነዚህ ሰዎች የችግር ቀን ሰዎች ነበሩ ለኢየሱስ፣ የዛን ቀን ይቆሙለት ማለት ነው። ሌላ ያልታሰበ ደግሞ የቀሬና ሰው ስምዖን የሚባል ነበርና ይሄ ሰው በእርግጥ ወታደሮች ናቸው አስገድደው ከሰው መሀል አውጥጦትና መስቀሉን እንዲሸከም አደረጉትና እሱ እሺ ብሎ ኢየሱስን በጉልበቱ አገዘው። ጌታ በደከመ ሰዓት በጉልበቱ መስቀል በመሸከም አገዘው ማለት ነው። እና ጲላጦስ እናውቃለን። የጲላጦስ ሚስት ኃላፊነቷን የተወጣች ነበረች። ይሄ ሰው ንጹሕ ሰው ነው፣ ምንም እንዳታደርግበት ብላ በህልሟ ያየችውን ለባሏ ነገረችው። እሱ ግን ህሊናውን ዝግት አድርጎበት ያደረገው ምንድን ነው? ሰዎችን ነበረ ማስደሰት የፈለገው። ሰዎችን በማስደሰት የሚገኘውን ያ ሙገሳ በየዛ እስረኛ ስለነበረ አሳልፎ ሰጠው ማለት ነው። እንደፈለጋችሁ አድርጉት፣ እኔ ግን ንጹሕ ነኝ አለ። ግን ልቡ ያውቃል ኢየሱስ ንጹሕ እንደሆነ። ግን ራሱን እኔ ከደሙ ንጹሕ ነኝ ብሎ አሳልፎ ሰጠ ማለት ነው። እና ሌላው ቀያፋ የሚባለው በጣም ጥሩ መካሪ የሚመስል ግን ኢየሱስ ክርስቶስን አሳልፎ የሚሰጥ ነገር ነበር ያደረገው። እና ብዙ ሰው ከሚጠፋ አንድ ሰው ቢጠፋ፣ ስለ ህዝቡ አንድ ሰው ቢጠፋ ይሻላል አለ። ያው ጥበብ ይመስላል፣ ግን ያ ዞሮ ዞሮ ኢየሱስን አሳልፎ መስጠት ነበረ። እና
እንግዲህ የአይሁድ መሪዎች ካህናት ኢየሱስ በእጃቸው ገብቶላቸው የፈለጉትን ነገር ያደረጉበት ደስ ያላቸው ቀን ነበር ማለት ነው። እና የሮማ ወታደሮች ደግሞ ያው አለቆቻቸውን በመታዘዝ ያላቸውን ጉልበት ሁሉ ያላቸውን ጥበብ ሁሉ ኢየሱስ ክርስቶስን ለማጥፋት ለመግደል የተጠቀሙበት ጊዜ ነበርና በዚህ ሁሉ ውስጥ ደግሞ ከኢየሱስ ጋር የተሰቀሉ 2 ወንጀለኞች ነበሩ። ከነሱ ግን አንዱ ከጌታ ጋር መሆንን የመረጠ የመጨረሻ እድሉን የተጠቀመ ሰው ነበር ማለት ነው። ሌላው እድለኛ ሰው እለዋለሁ እኔ እስር ቤት በር ተንኳክቶ ሊሰቀል እንደሚገባው ያለውን ጥፋት እያወቀ ግን የተፈታ ሰው ነበር እና በርባን እድል የተሰጠው ሰው ነበር። እንግዲህ የኢየሱስ ክርስቶስ ደቀ መዛሙርቶቹ ታማኞቹም የነበሩ ጓደኞች የነበሩ ታማኝነት፣ ጓደኝነት፣ ፍቅራቸው የተፈተነበት ጊዜ ነበረ እና ያው ጴጥሮስ 3 ጊዜ እንደካደው እናውቃለን። እንግዲህ በንስሐ ተመለሰ። እንደ ይሁዳ ተጸጽቶ በዛው አልቀረም። በኤማውስ የነበሩ መንገደኞች ወደ ራሳቸው መንገድ የሄዱበት ጊዜ ነበረ እና አንዳንዴ መከራ፣ ጭንቀት ውስጥ ስንሆን ምን አይነት ሁኔታ ውስጥ ነው የምንሆነው? ለጌታ ያለን ማንነት ሊፈተን ይችላል። በተለይ እኛ የእድገት ውስንነት ልጆች የምናሳድግ አንዳንድ ጊዜው በጣም ሲረዝም ስንለፋ ስንደክም እዚህ ሞክሩ ስንባል እዛም እዚህም ሁሉም ጋር ሄደን የምናየው ለውጥ ግን ይሆናል የተባለውን ሳይሆን ሲቀር ለጌታ ያለን ታማኝነታችን ጌታን እያመለክ ነው እያመሰገን ነው እንጠብቀዋለን። አንድ ቀን እኔ ቤት ትንሣኤ ይሆናል፣ አንድ ቀን እኔ ቤት ድል ይሆናል እያለን እንጠብቀዋለን። ጓደኞቻችን ምን እንደሚያደርጉ ግራ ገብቷቸው ትተውን ሊሄዱ ይችላሉ። እስከ ተወሰነ ጊዜ አብረውን ይሆናሉ። ከዛ በኋላ ከኛ ጋር መቆም ሊያቀታቸው ይችላል። የኢየሱስ ክርስቶስ ጓደኞች ብርቱ በሆነ ሰዓት ሁሉን ነገር የሚያደርግ ጌታ እንደነበረ እያወቁ ህይወታቸውን የቀየረው ያ የመከራው ነፋስ፣ ያ አይሁድ ዛቻ፣ ያ ዙሪያቸው የነበረው ነገር ፈተናቸው። ግማሾቹ በፍርሃት፣ ግማሾቹ በጥርጣሬ ብዙ ነገር ውስጥ ገቡ እና አንዳንዴ እኛ ከባድ ፈተና ውስጥ ስንሆን ዙሪያችን ያሉት ቤተሰቦቻችን፣ ጓደኞቻችን ሊሆኑ ይችላሉ። ምን እንደሚያደርጉ ላያውቁ ይችላሉ። እኛ ግን በጽናት ቆመን አይናችንን ሰዎች ላይ ከኛ ጋር የነበሩ ሰዎች ጋር ከኛ ጋር መሆን ይገባቸዋል የሚባሉ ሰዎች ጋር ሳይሆን እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ ያለን ልጅን የሰጠን ልጆቻችንን ደግሞ የሚቀይር የሚለውጥ የሚወድ አምላክ ላይ አይናችንን በዚህ በዓል እናደርግ። ሌላ አንድ ሁለተኛ መልእክት ደግሞ ያለኝ እዚህ በቅርቡ የተመረቀው አትከልክሏቸው የሚለው መጽሐፊ ላይ ያስቀመጥኩትን ሀሳብ ነውና ይሄ መጽሐፍ እንግዲህ ጠቅላላ ልጆችን ኢየሱስ ክርስቶስ ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። ኢየሱስን በሚጠራቸው ስም ጥሯቸው። ጎረቤቶቻችሁ ሊሆኑ ይችላሉ፣ ቤተክርስቲያን ውስጥ ዘመዶቻችሁ ሊሆኑ ይችላሉ። ያ ልጃችሁ ብላችሁ ልጆቹን ያ በሽተኛ ኦቲዝም ያለው እንደዚህ ያለው አትበሉ። እሱ በጣም የማይጠቅም ቃል ነው። ኢየሱስ ክርስቶስ ሁሉንም ልጆች ነው ያለው። ኢየሱስ በጠራበት ጥሯቸው። ልጆቻችሁ ደህና ናቸው ይበሏቸው። ሌላ ደግሞ ጋብዟቸው፣ ለበዓል ቤታችሁ ጋብዟቸው። ለበዓል መጋበዝ ባትችሉ ቤታቸው ሄዳችሁ ጎብኛቸው። እንደገና ደግሞ እኛ ይህንን አገልግሎት አንድ የምናገለግለው መጽሐፋችንን በመስጠት መጽሐፋችንን ለሰዎች እንዲደርስ በማድረግ ነውና ይህን መጽሐፍ ለሰዎች እንዲደርስ በማድረግ ይህንን ቤት ለቤት እየሄድን የምናገለግለውን አገልግሎት አግዙን። መጽሐፉን በመውሰድ አግዙን። መጽሐፉን ገዝቶ ለሌላ ሰው በመስጠት አግዙን። መጽሐፉን በማንበብ ደግሞ እንዴት አድርጋችሁ ልጆችን ጠቅላላ ልጆችን ወደ ክርስቶስ ልታመጡ እንደምትችሉ ራሳችሁን አስተምሩበት። መልካም በዓል ይሁንላችሁ።
ሰላም ሁኑ።